Di'ata deenta taana toosataani laya mente tamanga kida inena tame toakayo laabisi gootes kishin morkia shoyo ya kishin bonchita inena ibo yella mayo ashoba gagata yana nikumata nekala upato kabita jama mada shebe body kai chada kita nakada arabane kanani ne tamna ekada እናንተ ባለን ቦታ ይኸው ከባድ በከባድ ዛሬ ጠዋት ላይ ማለት ነው እንዴት እንደሆነ እኔ እንጃ። በጣም አይ ቲንክ አሜሪካና የት ሀገር እንደሆነ ብቻ እንጃ። ግን በእኛ ባህራይን ሳለን ባለን ቦታ በጣም ማሳሉ ወጣሉ ቡዋ ቤቱ ሲንቀጠቀጥ እንዴት እንደሚያስፈራ ብታዩ። አሁን ራሱ ብሶበታል። ኤመርጀንሲ ኤመርጀንሲ ይላሉ። የድንገተኛ ስልክ ላይ ይለቀቃል። በተለይ እኔ ከሰዎች ጋር የምኖረው ሰፈር ብሶበት ማለት ነው። በቃ ሰፈር ላይ ነው ቦምብ የሚፈነዳው። ለዛ ደግሞ አሁን ለመደበቅ ራስ ነፍሳችን ለማዳን ሌላ ቦታ መተን እዛ ነው ያለ ነው። ብቻ እግዚአብሔር ይመስገን ምን እንላለን። እና ህፃኑ የመጣብኝ አስቸገረኝ። ብቻ ለኛ ሰላም ያለችው ቦታ ላይ ጸሎት አድርጉልኝ። ፈጣሪ ከጦርነት ያድነን፣ ሀገራችን ሰላም ያደርገን። እንግዲህ እህት ወንድሞች እኛ ጋር እንኳን ሰዎቼ ቶሎ ብሎ ከቤት ይዞ ስለወጡ ችግር የለም። እዛ ባለኒ ቦታ ነው በጣም የሚከብደው። አሁን እዚህ ሰፈር ያው የቦምብ ድምፅ አይሰማም። እዛ በቃ ምንድነው ቤቱ ነው በቃ። እኔ እኮ ጠዋት ተነስቼ ስራዬን ጨርሼ ግቢ እያጸዳሁ ሳለ ቡዋ ስል እኔ ኦሮኬት የሚፈነዳ መስሎኝ ዝም ብዬ እየቀጠልኩ በቃ መሬቱ ሲንቀጠቀጥ ዛሬ ምን አይነት ሮኬት እኮ ነው የምለው። ለካ ምን አውቄ ቦምቡ መሆን እኔ ምን አውቄ። ከዛ በኋላ የሴትዮዋ ልጅ ጠረች። ቶሎ ብለሽ ወደ ቤት ግቢ አናትሽ ላይ እንዳይፈነዳ አለችኝ። ከዛ ወደ ቤት ገባን። ትንሽ ይረጋጋ ነበረ። ከዛ በኋላ ግን ባሰበት። በቃ ማስኮቶቹን ለማሰባበር ማሰናጠቃቅ ጀመሩና በቃ ሰዎቹ እንሂድ ብሎ ይዘው መተናል። እንግዲህ እናንተ ባላችሁ ቦታ እንዴት ነው? ጆርዳን ላይም እንደዚሁ እያሉ ነው። 3 ቀን ሞልቷል አክስቴ እያለች ነው። ብቻ ባላችሁ ቦታ ፈጣሪ ጠብቃችሁ፣ ለእኛ ደግሞ ጸሎት አድርጉ። እግዚአብሔር ደግሞ ከዚህ ነገር ያውጣን፣ ሰላም ወደ ሀገራችን ያስገባን ነው የምንለው።